ሳታቋርጡ ስለ ዝናብ የጸለያችሁ ሰዎች እጃችሁን አውጡ። ስለ ዝናብ አመቱን ሙሉ በጣም ጥሩ ነው። ይሄ በረከት ነው። ጥሩ ስለ ነገስታት የጸለያችሁ እቺ ትንሽ አሻሚ ናት አይደል? አሁን በተለይ በጣም እኮ ነው የሚገርመው። እሺ ስለ መኳንንቱ የጸለያችሁ፣ እሺ ጥሩ ስለ ካህናቱ የጸለያችሁ፣ ስለ ጳጳሳቱ እና ምንድን የምንጸልዩት እንዴ? የጸሎቶቻችንን ጉድለት እንድናቀው ነው። ቤተ ክርስቲያን ግን ጸሎቷ ውስጥ አይታችኋት ከሆነ እማትጸልይለት አካል የለም። አንድ ስለምታደርግ ስጋውና ደሙ እግዚአብሔር በይቅርታው አንድ ያረገን ዘንድ ሰላምን እንማልዳለን ብላ ስለ ሰላም ትጸልያለች። ስለ ነጋዴዎች ትጸልያለች። ስለ መንገደኞች ትጸልያለች። ስለ ዝናብ ውሃ ትጸልያለች። ስለ ወንዙ በልኩ እንዲሞላ ትጸልያለች። ይሄ እሺ ምናልባት ላይገርመው ይችላል። አሁን በጣም ሊገርማችሁ የሚገባው ላልጸለየንበት ነገር ነው እኛ የምናማርረው። አሁን ከኛ መካከል ነገስታቱን መኳንንቱን ልቡን አስጣቸው ብለን የጸለይናለን እንዴ? ድፋቸው እያለን እንደምንጸልዩ ቤተ ክርስቲያን አንድም ቀን ለበደላት፣ ላጠፋባት፣ ላቃጠላት፣ ጉዳት ላደረሰባት ሰው አንድም ቀን የርግማን ቃል ተናግረው አታውቅም። በእንተ ቅድሳት ጸሎቷ ላይ ስትጸልይ ልቡና እንዲሰጣቸው ነው የምትጸልዩ። ይሄ ጸሎት እኛ ያልጸለይናቸውን ጸሎት የምናገኝበት ጸሎት ነው ቅዳሴ። ቢያንስ እንኳን አስታውሰን ስለ እነዚህ ነገሮች መጸለይ ቢከብደን እንዴት ሲጸለይ መገኘት ይከብደን? በቃ ቆሞ እኮ አሜን እግዚኦ ተሳሃለነ፣ አዎ አሜን እውነት ነው ይደረግልን፣ ጌታ ሆይ ይቅር በለን ማለት እኮ በጣም ከኛ የሚጠበቀው ትንሹ ነገር ነው። ቅዳሴው ያለውን ትልቅ በቁየት በረከት ነው። እኛም ማንጸልየው ያለው ጸሎት ነው ቅዳሴው። ጾም በምክንያት እንደሆነ የሚያሳይ አንድ የመጽሐፍ ቅዱስ ቃል ልንገራችሁ። በዚህ በማቴዎስ ወንጌል ምዕራፍ 17 ላይ ክርስቶስ ሦስቱን የምስጢር ሐዋርያት ጴጥሮስን፣ ያዕቆብና ዮሐንስን ይዞ ወደ ረጅም ተራራ ወጣ ይላል፣ ወደ ታቦር ተራራ። በዚያ ብርሃነ መለኮቱን ገለጠ፣ በፊታቸው ተለወጠ፣ ፊቱ እንደ ፀሐይ አበራ፣ ልብሱ ነጭ ሆነ እንደ በረዶ። ከዚያ ያዩት ሐዋርያት እነ ጴጥሮስ ደስ አላቸው። ጌታ ሆይ በዚህ መሆን ለእኛ መልካም ነው፣ ካልኖርን እዚሁ ድንኳን ሰርተን ካልኖርን፣ ሕንፃ ሰሪ ኮሚቴ ሊያቋቁም ማለት ነው ጴጥሮስ። እዚሁ ልስራ አለው። ከዛ ገሰጸው እግዚአብሔር አብ፣ የምወደው ልጄ ይህ ነውና እርሱን ስሙት። ሕንፃ ከመስራት በፊት ቃሉን ስማ መጀመሪያ ተባለ። ይህን ታሪክ ስንተርክ ብዙ ጊዜ ግን የምንረሳው ጌታ ስንት ሐዋርያት ነው ይዞ ወደ ተራራ የወጣው? ሶስት። ስንት ናቸው ሐዋርያት በአጠቃላይ? ሶስቱ ወደ ላይ ሲወጡ ስንት ይቀራሉ? ዘጠኝ። ዘጠኙ ሐዋርያት የሚገርማችሁ መና ከፍተኛ ችግር ውስጥ ነው የነበሩት። እነ ጴጥሮስ እዛ ብርሃን እያዩ በዚህ መሆን ለእኛ መልካም ነው ሲሉ፣ ዘጠኙ ሐዋርያት ጭንቅ ላይ ነበሩ። በጣም አስጨናቂ ነገር ገጥሟቸው። ምንድን ነው ካላችሁ፣ አንድ ሰውዬ ልጁ ጋኔን ይዞት እርኩስ መንፈስ እያሰቃየው ወደ ደቀ መዛሙርቱ አመጣው። ወደ ዘጠኙ ደቀ መዛሙርቱ። እንግዲህ ደቀ መዛሙርቱ አጋንንት የማውጣት ስልጣን ተሰጥቷቸው ሁለት ሆነው ሄደው አጋንንት አውጥተው ደስ ብሏቸው ሁሉ መጥተዋል ከዛ በፊት። ስለዚህ በተሰጣቸው ስልጣን ጋኔኑን እንዲያላቅቁለት ልጁን ይዞ መጣ ወደ ደቀ መዛሙርቱ። የሚገርመው ምዕመናን፣ ዘጠኙ ሐዋርያት ይህንን ጋኔን ወዲህ ቢሉት ወዲያ ቢሉት አልወጣ። ስንት ሆነው መልሱልኝ? ለዘጠኝ። ደግሞ ምን አይነት ክፉ ጋኔን! በእርግጥ የጋኔን ጥሩ የለውም፣ ግን ይሄ ጋኔን ደግሞ ክፋቱ አይናገርም፣ አይሰማም። አይናገርም፣ አይሰማም። የት ነው ያስከው ስትለው አይሰማም። መች ነው የምንለቀው ሲል አይናገርም። ወዲህ ቢሉት ወዲያ ቢሉት ለዘጠኝ ሆነው ተዋረዱ። ሌላ ቀን እኮ አውጥተዋል፣ ግን ዛሬ ግን አቃታቸው። ምዕመናን፣ አሁን እዚህ ጉባኤ ላይ ያለን አንድ ርኩስ መንፈስ ያደረበት ሰው እዚህ መጥቶ ቢንፈራፈር እዚህ ያሉ ዘጠኝ ካህናት ውጣ ብለውት እምቢ ቢል እናንተ ምንድን ነው የምትሉት? ዘንድሮ እኮ ቄስ የለም፣ ድሮ እኮ ቀረ እኮ አባት ድሮ ቀረ ነው ምንለው አይደል? እንታዘባል። ሌላ ቀን የወጡ እንኳን ቢሆኑ ዛሬ ካላወጡ ሌላም ቀን ሲያጭበረብሩ ነበር። ትናንት ያዳነን ሰው እኮ ዛሬ ቢደክም፣ ትናንት ያስተማረን ሰው ዛሬ ወድቆ ብናገኘው እኮ እንሰድበዋል። ኖህ በሰራው መርከብ የዳነ ካም አይደል እንዴ ኖህ ላይ መጥቶ ያላገጠው?
ኖህ በሰራው መርከብ ኧረ በሱ መርከብ ነው የዳንኩት ዛሬ ሰክሮ ባየው ቀንጥሎት ነው አላለም። አትውደቅ እንጂ የወደቅ ቀን እኮ የትናንቱን የሚያስታውስልህ ሰው የለም። ለዘጠኝ ቢሉት ቢሰሩት እምቢ አላቸው ጋኔኑ። ህዝቡ ማጉረምረም ጀመረ። ጸሐፍት ፈሪሳውያን ደግሞ ደስ አላቸው። ለምን? ድሮም ትንሽ ከሐዋርያት ጋር ያከባበራቸው እቺ ጋኔን ማውጣቷ ነበረች። እሷም እምቢ ካለች በእውቀት ከሆነ ፈሪሳውያን ይበልጣል። ስለዚህ ዘበቱባቸው። ህዝቡ ተደርድሮ ያጉረመርማል። ጋኔን ያለበት ልጅ ያንፈራፍረዋል። አንዴ ወደ እሳት አንዴ ወደ ውሃ የሚጥለው ነው። በጣም ኃይለኛ ርኩስ መንፈስ። ዘጠኙ ደቀ መዛሙርት ተሸማቀው ቆመዋል። ይሄ ሁሉ ሲሆን ጴጥሮስ ታቦር ተራራ ላይ ቆመ ምን ይላል? ጌታ ወይ በዚህ መሆን ለኛ 3 ዳስ እንስራ ይላል። እዚህ ወንድሞች ይሰቃያሉ፣ አንተ ዛ ዳስ ልትሰራ። አንዳንደኛ ሲመቸን እኮ የሌላው ችግር አይታየን። አሁን የወላችሁ ምእመና ክርስቶስ 3ቱን ደቀ መዛሙርት ይዞ ከተራራው ወረደ። ከተራራው ሲወርድ ይህ ልጁ የታመመበት ሰውዬ ወደ ክርስቶስ ቀረበ። እንዲህ ያለው ክርስቶስን ጌታ ሆይ ልጄን አብሮ አደግ ጋኔን ይዞታል አለ። ከሕፃንነቱ ጀምሮ አብሮት ያደገ ርኩስ መንፈስ አለበት። በጨረቃ ይነሳበታል አለ። ማታ ማታ ጨረቃ ሲያይ ይነሳል። ሰይጣን አውቆ ጨረቃን ለማስመለክ ጨረቃ ስጦታ ጠብቆ የሚጥላቸው ሰዎች ጨረቃ አምላክ ነች እንዲሉ ኃይል አላት እንዲሉ እና በጨረቃ ይጥለዋል ልጄን። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኝ። ምን ቢልህስ ለማ ለእግዚአብሔር ቢቻልህስ ይባላል። ለምን ቢቻልህስ እንዳለ ታውቃላችሁ? ደቀ መዛሙርቱ ካቃታቸው ያው መምህራቸውም የነሱ ቢጤ ነው ብለው። አሁን እኮ እግዚአብሔርን የምናስንቀው እኛ ነን። እኛ ስላቃተን እሱ የሚያቅተው እንዳይመስላችሁ ነው። እኛ ነን ያቃተን። ቢቻልህስ ልጄን ፈውስልኝ አለ። ቢቻልህስ ትላለህ? ለሚያምን ሁሉ ይቻላል አለ። ይህ ሰውዬ ምን አለ? አምናለሁ፣ አለማመኔን እርዳው። እስቲ በሉ አምናለሁ፣ አለማመኔን እርዳው። ይህ ሰውዬ ያምናል አያምንም? ደግመን እንበለው። አምናለሁ፣ አለማመኔን ይህ ሰውዬ ያምናል አያምንም? አምናለሁ በሉ። አምናለሁ ያለ ሰው ያምናል አያምንም? አለማመኔን እርዳው አለ። ምኔን? ይህ ሰውዬ ያምናል አያምንም? ተምታታባችሁ አይደል? እሱ ምንድን ነው የተምታታበት? አምናለሁ አላምንም ማለት አምናለሁ አላምንምም። አምናለሁ ግን ደግሞ አለማመኔን እርዳው አለ። ምን ማለት ነው? ግራ ከገባችሁ እኔ በሌላ ልንገራችሁ። አሁን እንጾማለን አንጾምም? ትጾማላችሁ አትጾሙ? እንጾማለን። ሥጋ እንበላ ግን የሰው ሥጋ እንበላለን። ሐሜት እናማለን አናማ? ሐሜት አያድርግብኝ እንጂ ብለን እናማለን አናማ? እኔ ለማማት ብዬ አይደለም ብለን እናማለን አናማ? ስለዚህ እንጾማለን ግን አንጾምም። ቅዱስ ያሬድ ዓይን ይጹም ይላል፣ ጆሮ ይጹም ይላል። እኛ ሆዳችን ብቻ ነው እኮ ምጾም። ከምግብ እኮ ነው የምንከለከል። እሱም 10 ሰዓት እያየን እንደው የዛሬው ሰዓት ደግሞ ምንድነው እያለ አልደርስ ብሎን 9 ሰዓት ላይ እንዴት ሆነ እንደምንከመር ምግቡ ላይ ታቆታል። ምግቡ ውስጥ ደግሞ እንጀራ መቁረሻ እስኪጠፋ 10 ምናምን ወጣ ነው እንዴ? ምን አሁን እኛም ብሎ እንደው ጾምን ሊባል። ዳንኤል እኮ ማለፊያ እንጀራ እንኳን አልበላውም ነው ያለው። እኛ እንደውም ማለፊያ እንጀራ የምንበለው ጾም ላይ፣ የተሻለ ምግብ ያለው ጾም ላይ ነው። ስለዚህ መጾም እንጾማለን ግን አንጾም። እጾማለሁ በሉ፣ አለመጾሜን እርዳው። እግዚአብሔር አለመጾማችንን ይርዳው። እንጸልያለን አንጸልይም? ግን አንጸልይ። አባታችን ሆይ ልትሉ ቆማችሁ ከመቼው እንዳለቀ ገርሟችሁ አያውቅም? አባታችሁ የመሃል ላይ ዘልየው ነው ወይስ ምንድን ነው ብላችሁ አታውቁም? እንጸልያለን ግን አንጸልይ። የጸሎት መጽሐፍ ይዘን ቆመን እንጸልያለን። አዎ ግን አንዳንዴ ስንት ገጽ ቀረው ብላችሁ ቆጥራችሁ አታውቁም? ይሄ ገጽ እየጨመረ ነው እንዴ የሚመጣው ብላችሁ አታውቁም? እንጸልያለን ግን አንጸልይም። እጸልያለሁ በሉ እስኪ፣ አለመጸለይን እርዳው። ይህ ሰውዬ ምን አለ? አምናለሁ፣ አለማመኔን አምናለሁ እንደምትችል ግን ደግሞ እምነቴ ምሉ አይደለም።
ጎዶሎ ነው እምነቴ። አምናለው አለማመኔን እርዳዋል። ይህን ጊዜ ክርስቶስ የማታምን ጠማማ ትውልድ ሆይ እስከ መቼ ድረስ ከእናንተ ጋር ኖራለሁ? አምጡት ልጁን አለ። አመጡት። ውጣ አለው። ወዲያውን ወጣ። ልጁም ዳነ፣ ጤነኛ ሆነ። እግዚአብሔር የተመሰገነ ይሁን። አሁን ሕዝቡ ልክ ጋኔል ሲወጣ እንግዲህ ትርኢቱ አልቋል። ወደ ቤታቸው ሄዱ ማለት ነው። ምንም የሚታይ ነገር የለም። ሄዱ። ተአምር የሚፈልግ ሕዝብ እኮ ተአምር ከሌለ አይመጣም። ሄዱ። ሲሄዱ 9 ደቀ መዛሙርት ብቻቸው ቀሩ። እነዛ እምቢ ያላቸው ማለት ለ9 ተዋረዱ። ኩሽሽ ብለው ወደ ጌታ ለብቻቸው ቀረቡና ጌታ ሆይ ይህንን ጋኔን እኛ ልናወጣው ያልቻልነው ለምንድን ነው አሉት። እኛ ልናወጣው ያልቻልነው ለምንድን ነው? ብቻቸው ከክርስቶስ ጋር አገልጋዮች ካህናት ብቻቸውን ከክርስቶስ ጋር መሆን አለባቸው። መጸለይ አለባቸው። ጌታ ሆይ ለምን አቃተን ማለት አለባቸው። ለምን አቃተን? ስልጣን ሰጥተናል፣ ፈውሱ ብለህናል፣ አስተምራችሁ የሰውን ልብ መልሱ ብለህናል፣ እርኩስ መንፈስ ገስጹ ብለህናል፣ ሰጥተህናል ስልጣኑን። ለምን አቃተን? እኛ ልናወጣው ያልቻልነው ለምንድን ነው? የአገልጋይ ጸሎት፣ የካህናት ጸሎት ብቻቸው። ክርስቶስ መለሰላቸው፣ ስለ እምነታችሁ ማነስ ነው። እንደ ቁሳቁስ ልጆቻችሁ ለመከፋፈል እያኮበኮባቸው ያላችሁ ሰዎች ቆም ብላችሁ አስቡ። በነገራችን ላይ እናቶቻችን የማይፋቱበት ብዙውን አበሻ ኢትዮጵያዊ ከፍች ጠብቆት የኖረው ምን እንደው ታውቂያለሽ? አንዱ ለልጆች ስል ነው። ለልጆች ስል እኔ ልጆችን የእንጀራ አባት አላሳያቸውም እያሉ እናቶቻችን እኮ ተቀጥቅጠው ተረግጠው በሚስት ማዕረግ እኮ ሰራተኛ ሆነው እኮ የሚኖሩት። እዛ አንዳንድ ጊዜ በሚኒስትር ማዕረግ የሆነ ባለስልጣን የሚባል ነገር አልሰማሽም? በሚስት ማዕረግ ገረዱ እኮ እናቶቻችን የሚኖሩት እኮ። 41 ትዳር ኢትዮጵያ ውስጥ 40 ዓመት ሞላው እኮ ማለት 40 ዓመት የእናቶቻችን ጫንቃ ተሸክሞት ማለት እኮ። ለዚህ ነው ከዚህ በፊት ሚዲያ ላይ ተናግሬዋለሁ። ለእናቶቻችን እንደው የሰማያታት ሐውልት ቢቋቋምላቸው እላለሁ። ሰማያታት ምንላችሁ ወይ ላውንቸሩን ቦምቡን የታገሱ አይደለም እንዴ? ከላውንቸር የከፋ ባላል አይደል እንዴ? እንደ ቦምብ እየመጣ የሚፈነዳ ባላል አይደል እንዴ? እውነቴን ነው የምልሽ። እንደ መትረየስ የሚንተከተክ ባላል አይደል እንዴ? እንደ ቡልዶዘር ቤት አፍራሽ መጣ እየተባለ እንዳውሬ እንዴ? ይሄን ታግሳ የኖረች እናት እንደ ነው ሰማያት የማትባለው። ስለዚህ እኔ እንደው ለልጆቻቸው እናቶቻችን ከፍች ርቀው የኖሩት ቅድም እንዳልኩሽ አንደኛ ለልጆቻቸው እያሉ፣ ሁለተኛ ደግሞ የኛ ማህበረሰብ በፊት ፍችን ይነቅፍ ነበር። ልጆች ማደግ ያለባቸው በእናት በአባታቸው እቅፍ ነው። ምናልባት እኛ የተሳሳትነው ነገር ያንቺ ልጅ እኔ ወስጄ አንቺ ከምትመግቢው ምግብ በላይ ከምታዝናኙ በላይ ላዝናናው እችላለሁ። ያንቺን ሽታ ጠረን፣ ያንቺን ፍቅር ልተካለት አልችልም። አባቱም የተካውን ነገር ልተካለት አልችልም። ስለዚህ አምስተኛው በረከት ልጆችን አብሮ ማሳደግ፣ ስድስተኛውና የመጨረሻው በረከት በእግዚአብሔር እቅፍ ማሳደግ። እግዚአብሔር ሰውን ሲፈጥር በምን ፈጠረውና ጭንቅላታችን ላይ ስንት አጥንት አለ? መቁጠር ጀምሮ ስንት አጥንት አለ? 22 አጥንቶች አሉ። ስንት አሉ? 22። 22ኛው ፍጥረት ማን ነው? ተናገር። አዳም ነው። አይዞ። ስንት የአንገት አጥንቶች አሉ? ዛሬ ባዮሎጂ ነው አስተምራችሁ። ስንት አጥንቶች አሉን? 7። እኔ እኮ ሳይንቲፊካሊ ፕሩፍ የሆነ ነው የምነግራችሁ። ስንት ዕለታት አሉ? ስንት ፍጥረታት አሉ? ይህንንማ ማወቅ አለብህ እንጂ። ኢየሱስ ክርስቶስ ምድር ላይ ስንት ዓመት ኖረ? 33። እድሜውን እኮ ጽፎታል። ቨርተብሬ የጀርባ አጥንት ራስ ቅል ጋር ድረስ ቁጥር 33 ነው። ታውቃለች? ኢየሱስ ክርስቶስ በ33 ዓመቱ የራስ ቅል በምትባል የተሰቀለ ጎልጎታ ተሰቀለ። በ33 ዓመቱ ዛሬም ራስ ቅላችን ላይ እስክንደርስ ድረስ 33 አጥንቶችን እግዚአብሔር ሰጥቶናል። በ33 ዘመኑ የራስ ቅል ጎልጎታ ላይ የተሰቀለው ሰማያት በምድር ኢየሱስ ክርስቶስ ዛሬም በርሰናችን ላይ መስቀሉ ተተክሏል። ደስ ይበላችሁ።
ሶሻል ሚዲያ ላይ ስንሰራ ብዙ ጊዜ ጥያቄ ከሚያስነሱ ነገሮች አንዱ ለምንድን ነው በስመ አብ ብላችሁ ማጥባችሁ ማጀምሩት? ለምን ነጠላ አታደርጉም? የቤተክርስቲያን ስርዓት ተጥሷል ብሎ የሚከራከሩ ሰዎች አሉ። እኔ ቅናታቸውን አደንቃለሁ። ትክክል ነው። ግን መጀመሪያ ማሰብ ያለብን ነገር እሺ ይሄን ጥያቄ እኔ ካሰብኩት የሚሰሩት ሰዎች አላሰቡትም ወይ? አሁን ነጠላ ሳያርጉ ሲቀርጹ ነው አላሰቡበትም ይሆን ምናምን ብለህ መጠየቅ ጥሩ። በእርግጥ እኛ መልስ ስላልሰጠን ሊሆን ይችላል። ግን በጣም ብዙ እኔ ከመጀመሪያ በፊትም በጣም ብዙ ወንድሞች እህቶች ላይ የሚሰጠውን ኮሜንት ሳይ በቃ ቤተክርስቲያን ስርዓት ጥሳችኋል፣ ነጠላ አላደረጋችሁም ምናምን ይባላል። እውነት ነው። ግን ነጠላ ራሱ እኮ ስርዓት አለው። ቃለ እግዚአብሔር በተነገረበት ቦታ ሁሉ ነጠላ እንዲደረግ የሚያዝ ነገር እኔ ገጥሞኝ ያውቅም ፐርሰናሊ። ግን አሁን እኛ የማናደርግበት ምክንያት ሰፊ ውይይት አድርገን ነበር፣ ነጠላ አድርገን እንቅረጽ ወይስ አንቅረጽ ተብሎ እና እኛ መስራት የምንፈልገው ሁሌ ቤተክርስቲያን ይመጣው ሰው ላይ አይደለም። ማስታወቂያ ባትነግርም ቤተክርስቲያን ይመጣ ሰው አለ። ጉባኤ ብዘረጋም ባትዘረጋም ቤተክርስቲያን ይመጣ ሰው አለ። ምንም አይነት መርሃ ግብር አዘጋጅተም ግን ቤተክርስቲያን የማይመጣ ሰው አለ። አብዛኞቹ ፕሮግራሞቻችንን ጉባኤዎቻችንን ተመልከታችሁ፣ ጭራሽ ቤተክርስቲያን የማይመጣውን ሰው ያማከሉ አይደሉ። ቤተክርስቲያን የማይመጣውን ሰው ለማምጣት ምን አድርገን እናውቃለን? በጣም ሱስ ውስጥ ላሉ ሊሆን ይችላል፣ በጣም ከእምነት ለራቁ ሊሆን ይችላል፣ ሌላ እምነት ውስጥ ላሉ ሰው ምናምን እነሱ ላይ ለመስራት ምን አድርገን እናውቃለን? ምንም እኮ አድርገን አናውቅም። ሁሉም ፕሮግራሞቻችን አይተህ ከሆነ መንፈሳዊውን ሰው ያማከሉ፣ በቃ ቤተክርስቲያን የመጣውን ሰው ያማከሉ ናቸው። የማይመጣውን ሰው ያማከል አይደለም። ባለሙያ ስናማክር ቲክቶክ ላይ የመጀመሪያዎቹ 3-4 ሰከንዶች ሁክ ነው የሚባሉት። በአማርኛ መንጠቆ ወጥመድ እንደማለት ነው። አጥምዶ የሚይዝ ማለት ነው። አሳ አስተጠምቀላችሁ ማለት ነው። ያቺ አናሊሲስ ይሰራሉ። ዩቲዩብ ቲክቶክ ላይ ቪዲዮ ስታይ ማለት አናሊሲስ አለው። አንድ ሰው አብዛኛው ተመልካች ስንተኛው ሰከንድ ላይ ነው ቪዲዮውን ያሳለፈው የሚለው ነገር ያሳያል። እና ኦልሞስት ሁሉም ቪዲዮዎችን አይተህ ከሆነ በቃ አቨሬጁ 2ኛው ሰከንድ ነው። 2 ሰከንድ ነው የሚሰጥ ሰው ይሄን ቪዲዮ ሊዮ አለው የሚለው ለመወሰን ማለት ነው። በጣም አብዛኛው ሰው ማለት ነው። መንፈሳዊ ነገር የማይመቸው በጣም ብዙ ክርስቲያን አለ። ኦርቶዶክስ ነው መንፈሳዊ ነገር የማይመቸው ገና መንፈሳዊ ነገር እንደሆነ ሲያቅ ልቡ የሆነ ቃርቃር የሚለው ቶሎ ማሳለፍ የሚያስችል ሰው አለ። እንደዚህ አይነቱ ሰው በስመ አብ ብለህ ጀምር አትይዞ ገብቷል። አትይዞም ያልፋል። ልክ ነጠላ ሳይ መንፈሳዊ ነገር እንደሆነ ሲገባው ያልፋል ሰው። ግን አንተ የምትናገረው ያቺ ነገር ምናልባት እኮ የዛን ሰው የሚለውጥ ሊሆን ይችላል። ወደ እግዚአብሔር ቤት መምጣት እንዲፈልግ፣ ተስፋ እንዲሰማው፣ እግዚአብሔር መቅረብ እንዲፈልግ የሚያጓጓው ሊሆን ይችላል። ስለዚህ ሁሌ ቤተክርስቲያን የመጣውን ሰው ከመያዝ እነዚህ ሰዎች ብንይዝ ይሻላል፣ ሞር ይሄኛው የበለጠ ይጠቅመናል ብለን ስለወሰንን ተወያይተንበት ያቺን ሁክ ለመፍጠር በቃ ሰው እስቲ መንፈሳዊ መሆናችን ሳይገፋው እንደው ከሰማን በሚል ተስፋ ነው ብዙዎቻችን እንደዛ የምንሰራው። ያለ ነጠላ ምናምን ቪዲዮዎችን የምንሰራው ለስራ ቤተክርስቲያን ስለማንቆረቆር ስለምንጠላ ምናምን አይደለም። እና እኔ በጣም ብዙ ነጠላ አለኝ። የነጠላ ችግር የለብኝም። ቤተክርስቲያን ሳገለግል ደስ ብሎኝ በነጠላ ነው የማገለግለው። ነጠላ ማድረጉንም እወደዋለሁ። ግን ምናልባት ለወንድሜ የኔ ነጠላ ለመልበስ እኮ ያመጣው ይሆናል። እነ ቅዱስ ጳውሎስ ጣዖት አምላኪዎች ጋር ሄደው የነሱን ልብስ ለብሰው የነሱን ካህናት መስለው ቆመው ወንጌል ሰብከዋል። ሐዋርያት ሥራ የነሱን ልብስ ለብሰው ነጠላ ለመልበስ አይደለም፣ የነሱን ልብስ ለብሰው ማለት ነው። ለምን? ለሰዎቹ መዳን። በቃ ያቺን ልብስ በመልበስ ከሚያጡት በላይ እዛ ጋር ቆመው በመስበካቸው የሚያተርፉት ነገር ይበልጣል። ስለዚህ ምናልባት የኛ እንደዛ ሆኖ በቃ ሪሌት ያደርጋል ሰው። ገብቷል። ሰው በጣም መንፈሳዊ እንደሆንክ ሲያስብ የምትናገረው ነገር አይሰማም። አሁን ከብዙ ከትላልቅ መምህራኖች ይልቅ ወጣቶች እየተሰሙ ያሉት ለዛ ነው። በጣም ትላልቅ በእኛ ቤተክርስቲያን በጣም ከሚያስቆጨኝ ነገር እውቀት እስከ ጥግ ያላቸው በጣም ብዙ መምህራን አሉ። ወጣቱ ልብ ላይ ግን መድረስ አልቻሉም። ሪሌት ማድረግ አልቻሉም። የወጣቱን ቋንቋ መናገር አልቻሉም። እና ትላልቅ መምህራን ሲናገሩ ከመስማት ይልቅ ወጣቱ ሲናገር ሰው የሚሰማው ለምንድን ነው? ወጣቱ የኔ ችግር ይገባል ብሎ ስለሚያስብ ሪሌት ስለሚያደርግ ነው። እኔ የሚሰማኝ ይሰማኝ፣ ያለፍኩበት ነገር ውስጥ አልፏል፣ እኔ ያለሁበት ነገር ስለሚረዳኝ ብሎ ያስብ። በጣም መንፈሳዊ እንደሆንክ ሲያስብ የሆነ ሰው የኔ ስትርግል አይገባውም ብሎ ነው የሚረዳ። በቃ እኔ የማልፍበት ነገር አይረዳኝም፣ እሱ በቃ መንፈሳዊ ሰው ነው፣ እኔ ያለሁበት ችግር አይረዳም ብሎ ስለሚያስብ አንተ የምትናገረው ነገር ለሱ የሚነገር አይመስሉም። እኔ ለሚመስሉ ሰዎች የምናገር ነው ይመስል። አንተን መስዬ ሲቀርብ ግን አንተን መስዬ ስታይ ግን ይቀልሃል ለመስማት ለማድመጥ። እና አሁን ቅድም ካነሳው ሐሳብ ጋር ሪሌት ላደርግልህ ፈልጌ ነው። ነጠላ ለብሰን ብንመጣ ጥሩ ነው፣ እግዚአብሔር ይመስገን፣ ያምራልም ስርዓትም ነው። ደግሞ ባለማድረጋችን ግን የሚድን ሰው ይኖራል፣ የሆነ በቃ ሊሰማን ፈቃደኛ የሚሆን ሰው ይኖራልና እነዛ ጭራሽ ቤተክርስቲያን የማይመጡትን መንፈሳዊ ነገር ጭራሽ ደስ የማይላቸውን ሰዎች እንደው ተሳስቶ ትንሽ መንፈሳዊ ነገር እንዲሰሙ ካገዝናቸው በሚል ተስፋ ነው እንደዚህ አይነት ነገሮችን የምናደርገውና በጣም ሁሌ ጽንፍ ባንረግጥ፣ በጣም ሪጅድ ባንሆን ነገሮችን እንደው ከጥቅማቸው አንፃር መመልከት ብንችል የሚለውን ነገር ለማስተላለፍ ቦታም አሉ። አይ ቲንክ ይመስለኛል ነጠላ ለምሳሌ የምንለብስባቸው ቦታዎች አሉ፣ እንጠቀምባቸው ቦታዎች የግድ አለመልበስ የማችልባቸው ቦታዎች አሉ። አውደ ምሕረት ላይ የምቆም ከሆነ የግድ ትለብሳለህ። ቤተ መቅደስ የምትገባ ከሆነ የግድ ትለብሳለህ። ሰው ልጥቀም ምናምን ብላ አትተውም። ገብቷል አይደለ? ግን እኮ መንፈሳዊ ነገር የምንናገረው ሶሻል ሚዲያ ላይ ብቻ አይደለም። ሻይ ቡና ስትል እኮ ታወራለህ መንፈሳዊ ነገር። በበላን ቁጥር እንድጸልይ ስለ ቤተክርስቲያን ያዘላል። ብዙን ስለምታገኝ ነው እንጂ ወዳጅ ጓደኞች ተሰብስበው እኮ ልታወራ ትችላለህ። ከመብላት በፊትም ከበላ በኋላ ምን እንድጸልይ ስለ ቤተክርስቲያን ያዛል። ሴቶቹ ነጠላ ይዘው ይዙሩ ማለት ነው ወይስ ነጠላ ስላላደረኩኝ ብለው መጸለይ ያቆሙ?
ገብቷል። ስትጸልይ ጸጉሯን እንዲሸፈን ስርዓተ ቤተክርስቲያን ያዛል። አንዲት እህትን የሆነ ትምህርት ቤት የሆነ ቦታ ካፌ ቁጭ ብላ በልታ ስትነሳ መጸለይ አለባት መጽሐፍ ስለሚያዛት ማለት ነው። ነጠላ ስላልያዘች መጸለይ ታቁም ማለት ነው። ጭራሽ ካለ መጸለይ እኮ ያለ ነጠላ መጸለይ ይሻላል። አሳቢ ገብቷል አይደለ? ስርዓቶቻችን እውነት ነው የተሰጡት በምክንያት ነው እንዲጠብቁ ነው። ግን ደግሞ የሆነ ቦታ ላይ ማድረግ የማይችላቸው ነገሮች ይኖራሉ። አለማድረግ የሚጠቅም በቃ አይ ነጠላ ካልያዛችሁ እንዳትጸልዩ ብንላቸው እነዛ እህቶች መጸለይ ያቆማሉ። ከህይወታቸው ይወጣል። በቃ ይሄን እግዚአብሔርን ማመስገኑ መጸለዩ ይወጣል። ቀስ እያለ ቤተክርስቲያን መጥቶ መጸለዩም እየቀረ ይመጣል። ልናርቃቸው ነው። አሳቢ ገብቷል አይደለ? ትክክል። እና ሁል ጊዜ ማድረግ የማይችላቸው ነገሮች ይኖራሉ። እኛ የትኛውንም ቪዲዮ ከመስራታችን በፊት በስነ ስርዓት ጸልየን በስነ ስርዓት መስገነን ምን ጀምሩ ሶሻል ሚዲያው ላይ ላይታይ ይችላል። ትክክል። መደረግ ያለበትን ነገር ታደርጋለህ። ገብቷል አይደል? ግን ሁሉ ነገር አይወጣም። ሁሉ ነገር እንዲታይ አታደርግም። የበለጠ የሚጠቅመውን ነገር ደግሞ አስበ እግዚአብሔር የሚያተርፍበት እግዚአብሔር የሚጠቀምበት ከሆነ ብለ ደግሞ ትሞክራለህ ነውና ሁሉ ነገር ላይ ሪጂድ ሆነን እንደ ፈሪሳውያን እንዳንሆን መጠንቀቅ ያስፈልጋል። ፈሪሳውያን በሙሴ የተሰጣቸው ሕግ አለ። ከዛ በኋላ ግን የሙሴን ሕግ ለማስከበር ብለው እነሱ አዲስ ሕግ ይሰራሉ። ሁሌ አዲስ ሕግ ይሰራሉ። ሁሌ አዲስ ሕግ ይሰራሉ። እንደዛ ያለ ህዝቡ ላይ እነሱ በጣታቸው የማይነኩትን ሸክም እናንተ በጣታችሁ ልትነኩት የማትወዱትን ሸክም ህዝቡን አታሸክሙ አለ ጌታችን። እንደዛ እንዳንሆን ብዙ ሕግ እየሰራን እንዳልሆነ ብዙ አዲስ እንትን እየፈጠርን እንዳልሆነ መጠንቀቅ ያስፈልጋል።